አንድ ጥያቄ ልጠይቃችሁ ምዕመናን፣ የእግዚአብሔር ፍርዱ ይሻራል አይሻርም? በሉ መልሱ። የምታውቁትን ምን ትላላችሁ? አይሻርም? ምሕረቱስ አይሻራል? ምሕረቱ ይሻራል እንዴ? ፍርዱስ ይሻራል? በጣም ጥሩ። አንድ አጣብቂ ጥያቄ ላመጣባችሁ ነው። አዳም በደለ። ሲበድል እግዚአብሔር ፈረደበት። ሲፈርድበት ምንድን ነው ያለው? የዘላለም ሞት ትሞታለህ አለው። የዘላለም ሞት። እስኪ አንድ ጊዜ ሁላችሁ የዘላለም ሞት በሉ። በጣም ጥሩ። የእግዚአብሔር ፍርዱ ይሻራል በሉ እንጂ። የምን ሞት ነው ያለው? የዘላለም ሞት። ምሕረቱሳ እስመ ለዓለም ምሕረቱ ለዘላለም ነው እና በሉ እስኪ። ጾም ድንቅ ነው። ፍርዱም ለዘላለም ምሕረቱም ለዘላለም ከሆነ ሰው በምን ይዳል? ይሁላችሁ አዳምን ካልፈረደበት ፍርዱ ከንቱ ሆነ ሊባል ነው። ፈርዶ ሲያበቃ ደግሞ ከማረው ካልማረው ደግሞ ምሕረቱ እንግዲህ የት ላይ ነው ሊባል ነው። እንዴት ይሁን እንግዲህ ተመልከቱ። ሲያጠፋ አዳም ባለጌ እንዳይሆን ፈረደበት። በበደል ላይ በደል እንዲጨምር ጸጋው ትዝ እንዲለው ገፈፈው። ይህንን ጸጋ ወጥቶ አወቀው። አንዳንድ ጊዜ በእኛ ድሮ ያለውን ጸጋ የምናውቀው ከሰው ላይ ስናየው ነው። አዳም ጸጋው የገባው ከገነት ከወጣ በኋላ ነው። ያ እንዲገባው እግዚአብሔር ቆነጠጠው፣ አስወጣው፣ እንዲሞትም ፈረደበት። እንዲያውም ቅዱስ አትናቴዎስ ሲናገር ቆይ እግዚአብሔር ሰውን በመልክ ፈጥሬዋለሁ አላለም ብሏል። በመልኩ ፈጥሮ ሲያበቃ የእግዚአብሔር መልክ ሕያው አይደለም ነው። ሕያው አድርጎ ፈጥሮ ሲያበቃ እንደገና ካፈረሰው እንዴት ሕያው ሊባል ይችላል ይላል። ለምንስ አፈረሰው ይላል። እግዚአብሔር ለሰው ልጅ መጀመሪያ የሰጠው ሀብት ፍቅር ነው ይላል። ለሰው ልጅ የሰጠው ሀብት ፍቅር ነው። ያም ምንድን ነው? መልኩ ነው ይላል። መልኩን ሰጠው። ማንም ሰው መልኩን አይሰጥም። አሁን እናንተ እንጀራ ስጡኝ ብላችሁ ትሰጣላችሁ፣ ጠላም ትሰጡኛላችሁ። ከብትም እንዲያው ከእናንተ ቤት ልሰጥ አንድ ዶርም ስጡኝ ብላችሁም ትሰጡኛላችሁ። ግን ከሰው የበለጣችሁ መልከኞች ብትሆኑ መልካችሁን ትሰጡኛላችሁ? አትሰጡም። እግዚአብሔር ግን ተመልከቱ መልኩን ሰጠን። ቀዳሜስ